ሰላም ሰላም እንዴት ናችሁ? እና ዛሬ ስለ እንቅልፍ ላወራችሁ የመጣሁት እና እንቅልፍ ጥቅሙ ምን ያህል ጠንካራ እንደሆነ እንድታውቁና ትናንት ሌሊት 7 ሰዓት ላይ የቀረጽኩትን ቪዲዮ የ5 ደቂቃ ቪዲዮ አይታችሁ እንድትረዱት ነው። እና ጀስት ዶክመንቲንግ ማይ ላይፍ አይደለ? እዛ እሱን ተረድታችሁ እንቅልፋችሁን ማስተካከል ካለባችሁ ወደፊትም እንቅልፌን እንደዚህ ነበርኩ ለማለት እንቅልፌ ከተስተካከለ ከ5 ከ6 ወር በኋላ እና እስቲ የሌሊት 7 ሰዓት ላይ የቀረጽኩት አንድ ቪዲዮ ይዩት እና ለምቦጬ እንደውም ማይ ለምቦጭ ከንፈሬ ትልቅ እንደሆነ አውቃለሁ እና ጀስት ዋች ኢት ኤንድ ዩ ዊል ሲ ምን አይነት ፊሊንግ ውስጥ እንዳለው ምን አይነት የእንቅልፍ ክራይሲስ ውስጥ እንዳለው ታዩታላችሁ። ለዛ እስቲ ይሄን ቪዲዮ እዩትና ተመልሳችሁ ደግሞ የሚባል ነገር ካለ እላችኋለሁ። አሁን 7 ሰዓት ነው። መተኛት የፈለግኩት 3 ሰዓት ላይ አይኔ ላይ ብዥ ያለብኝ ነው። 3 ሰዓት ላይ ነው መተኛት የፈለግኩት፣ ግን አሁን 7 ሰዓት ማውራት አስጠልቶኝ ከአልጋ መነሳት ፍላሽ ላይት አብርቼ ነው ማውራችሁና 7 ሰዓት መጽሐፍ ቅዱስን አንብቤ በ3 ሰዓት ላይ ደክሞኝ ነበረ ለመተኛት የፈለግኩት፣ ግን አሁን 7 ሰዓት ነው። ከአይዲያ ወደ አይዲያ ከሀሳብ ወደ ሀሳብ ምንም ኮንትሮል ለሌለኝ ነገር ሀሳቤን፣ ጊዜን፣ ኢነርጂን መስጠት ሰልችቶኛል። ለምን እንደሆነ አላውቅም። ከእንቅልፍ ጋር ያለኝ ነገር ትክክል አይደለም። አልቻልኩም። አይስዌር ጋድ አልቻልኩም። እና ይኸው 3 4 5 6 7 4 ሰዓት ሙሉ ስንከባለል ነበር ይባላል ነው ምንድን ነው የሚባለው? 4 ሰዓት ሙሉ ስንከባለል። አሁን ይሄ ዛሬ ብቻ አይደለም፣ ከአመት በላይ አልፎት እንደዚህ አሁን ከጀመረ ከአመት ከሁለት ኦልሞስት 2 አመት ሊሞላው ያኔ አልቻልኩም። ኮንትሮል ለሌለኝ ነገር ጊዜ መስጠት፣ ሀሳቤን፣ ኢነርጂን መስጠት እንቅልፍ አይሰርች ጉግል ማለት ነው። አንድ ሬጉላር የሆነ አቨሬጅ ፐርሰን 14 ደቂቃ ነው የሚፈጅበት እንቅልፍ ሊተኛ። እኔ ግን ከ2 ሰዓት እስከ 4 ሰዓት ይፈጅብኛል በዚህ 2 አመት ውስጥ እንቅልፍ ልተኛ። ሁል ጊዜ ደግሞ የጠዋት ሩቲኔን የሚያበላሽብኝ ይሄ ነው። ቶሎ እንቅልፌን አልተኛም። እንቅልፌን ካልተኛው ቶሎ አልነሳም። ቶሎ ካልተነሳሁም ደግሞ የጠዋት ሩቲኔ ይበላሻል። የጠዋት ሩቲኔ ከተበላሸ ቱዱ ሊስቴ ይበላሻል። ቱዱ ሊስቴ ከተበላሸ ሪካፕ ስሰራ፣ ዊክሊ ሪፍሌክሽን ስሰራ ይበላሻል። ይሄ ደግሞ ይባዛል፣ በወር ይባዛል፣ በአመት ይባዛል። ለዛ ትክክል አይመጣም። ይሄ ሁሉ የሚመጣው ከእንቅልፍ የተነሳ ነው። ከቻላችሁ እንቅልፋችሁን አስተካክሉ። እንቅልፋችሁ ቶሎ የሚመጣ ከሆነ ደግሞ ጎበዝ፣ በርቱ፣ ጀግና ናችሁ፣ ተመስገን። እኔ ግን ይኸው 4 ሰዓት ሙሉ አንገቴን በዚህ በኩል እስኪያመኝ ድረስ እንትን እያልኩኝ የእውነት እኔ ቀልዴን አይደለም። ኢትስ ሪያሊቲ ኢትስ ፋክት። እኔና እግዚአብሔር ነው የምናውቀው። ስንት ጊዜ ጸልያለሁ እንቅልፍ ይመለስልኝ ብዬ፣ ግን እግዚአብሔር ሁሉን ነገር አያደርግም። አንዳንድ ነገሮችን ራሳችን ማድረግ አለብን ብዬ ታይም ብሎኪንግ አድርጌበት መተኛት ጀመርኩ፣ ግን ምንም ለውጥ የለውም። ይኸው 3ኛ ሳምንት የመጣ 3ኛውም ሳምንት እየተበላሸ ነው። ተስፋ ግን አልቆርጥም። ይመችኝ። ግን የእውነት እንቅልፋችሁን አስተካክሉ። ነግራችኋለሁ። እንቅልፋችሁ ከተበላሸ የጠዋት ሩቲናችሁ ይበላሻል። የጠዋት ሩቲናችሁ ከተበላሸ ኢነርጂ፣ ፍላጎት፣ ሞቲቬሽን ታጣላችሁ። ቱዱ ሊስት ካላችሁ፣ ፕሮዳክቲቭ ዴይ ማሳለፍ የምትፈልጉ ከሆነ እንቅልፋችሁን አስተካክሉ። የእውነቴን ነው ብላችሁ እንቅልፋችሁን አስተካክሉ። ለምን ምስል ራሱ አላውቅም። አሁን እዚህ ካሜራ ላይ ምን መስዬ እየቀረስኩ እንደሆነ አላውቅም።
እንቅልፌ አይሄድስ። ይሄ ደግሞ ለሳምንት ለሁለት ሳምንት አይደለም እየተፈጠረ ያለ የኦልሞስት 2 ዓመት ሊሞላው እና ይመቸኝ። አቨሬጅ ፐርሰን ኢን ዘ ወርልድ 40 ሚኒት 14 ደቂቃ ለሚፈጅበት ለመተኛት እኔም የውዝ ቁጭ ብዬ በሌሊቱ 7 ሰዓት እየለፈለፍኩ ፍላሽ ላይት አብርቼ ይመቸኝ። አሁን ከዚህ በኋላ ራሱ ሌላ 2 ሰዓት ላሳልፍ እችላለሁ፣ 1 ሰዓት ላሳልፍ እችላለሁ አላውቅም። ግን ፊክስ ዩር ስሊፕ። የእውነቴን ነው የምላችሁ፣ እንቅልፋችሁን አስተካክሉ። ይመቻል። ዛሬ ቀን ስንት እንደሆነ አላውቅም። ማርች ስንት እንደሆነ አላውቅም። ማርች 13 መሰለኝ አላውቅም። ምን ያህል ከዚህ በኋላ እንደምቆይ ጠዋት ስንት ሰዓት እንደምነሳ አላውቅም። ፕላኔ ጠዋት 1 ሰዓት ለመነሳት ነበረ፣ 3 ሰዓት ተኝቶ። ግን ይመችኝ። ፒስ አውት። እንዳያችሁት ተስፋ አደርጋለሁ። ጀስት ጠዋት ግን ተነስቻለሁ። ጥሩ ነገሩ 1 ሰዓት ላይ ተነስቻለሁ። በአባቴ ግፊት ቢሆንም እኔ ፈልጌ ደስ ብሎኝ ባይሆንም በአባቴ ፍላጎት ቢሆንም ተነስቼ ጸሎት ምናምን ጸልያለሁ። ኢዝ ጉድ። ግን ነገ ደግመዋለሁ ወይ? እስካሁን ድረስ በዚህ 3 ሳምንት ውስጥ ሪከርድ ሳደርግ ሆሊዴይ ስል ጥሩ ቀን ስል የሚቀጥለው ሳምንት ስል ምን ስል እየተፈጠረ የነበረው በጣም ሲያበላሽብኝ የነበረው እንቅልፍ እና እንቅልፋችሁ ሲስተካከል ብዙ ነገር ይስተካከል። ፊታችሁ ራሱ ይጠራል። አሁን በእንቅልፍ ምክንያት እዚህ ላይ ግንባሬ ላይ ያሉ ብጉሮች እዚህ ጋር ሆርሞን በቃ ሳይድ ኢፌክት ኦፍ ዩር ስሊፕ ፊታችሁ ላይ ነው። ፊታችሁ እንኳን ዝጋታ ነው። ደህና እንቅልፍ ተኝቼ ስወጣ እንኳን ጓደኞቼ ዛሬ በቃ አምሮብሻል ምናምን ነበር የሚባለው። ያን ያህል ነው። በቃ እኔ የእውነት እንቅልፋችሁን አስተካክሉ። በጣም ሆርሞናችሁ ይዛባል። ሴትም ሆነ ወንድ ፕሮዳክቲቪቲ ዴያችሁ ይዛባል። ቀናችሁ ይዛባል። የሆነ ጎል ካላችሁ ፐርፐዝ ካላችሁ ያዛባዋል። ብዙ ዩቲዩብ ቻናሎች ከፍቻለሁ ብያለሁ አይደለ? ከ13 ዓመት ጀምሮ ወደ 4-5 ቻናሎች ከፍቻለሁ። በትክክል በእርግጠኝነት የምነግራችሁ ነገር ከእንቅልፍ ጋር የተያያዘ ነገር ነው። ሁል ጊዜ የሚያበላሽ እንቅልፍ ቶሎ አልተኛም። ፊልም ሳይ ምን ሳረግ ቲክቶክ ደግሞ ደለትኩት፣ አንኢንስቶል አደረኩት። አሁን አይጂ ነው የቀረኝ። አይጂንም አንኢንስቶል አደርጋለሁ። ጓደኞቼ ያወራለሁ በሱ ነገር ብዬ ነበረ። እሱንም አሁን ደልተዋለሁ። ምንም ጥቅም የለውም። ምን አደርጋለሁ? ፉል ድሌት። ለምን? እየጠቀመኝ ሳይሆን በጣም እየጎዳኝ ነው። ቲክቶክን ደልቻለሁ። አሁን ቲክቶክ ወሬ ምን አላይም። እና ፕሮዳክቲቪቲ ወደኋላ ስለመለስ ፕሮዳክቲቪቲ ታሳልፉ፣ አሪፍ ቀን ታሳልፉ። ጎል ካላችሁ ፐርፐዝ ካላችሁ ሁሉም ሚሊዮነር ብዙ ብሮድካስት ወዳሉ አይደለ? ብዙ ሰው እንቅልፍ 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 ከእግዚአብሔር ጋር ያለ ሪሌሽንሽፕ እኩል እንቅልፋችሁን ማስተካከል አለባችሁ። ምክንያቱም ያ እንቅልፍ ነው ዳያችሁን የሚያሳምረው፣ ዳያችሁን የሚያበላሽ። ቀናችሁን ሊያበላሽ ቀናችሁን ሊያሳምር የሚችለው ማታ የተኛችሁት እንቅልፍ ዲፕ የሆነ ደስ የሚል ናክአውት ተደርጋችሁ ላይክ በቃ ይሄ ሰውዬ ሞቷል ተብላችሁ ብትነሱ ይሻላችኋል። ላይክ ማይሆን ተገላብጣችሁ ምናምን በቃ የሆነ በግድ ምናምን ከምትል ናክአውት አርግታችሁ ጠዋት ላይ በደንብ ፍሬሽ የሆነ ማይንድ መነሳት ይሻላል። እና እንቅልፋችሁን አስተካክሉ። እኔ ከዚህ በፊት በጣም ዩቲዩብ ቻናሎችን ሲያበላሽ የነበረው፣ ቀኔን ሲያበላሽ የነበረው፣ ፎከሴን ሲያበላሽ የነበረው፣ የፊቴን ራሱ ሲያበላሽ የነበረው እንቅልፍ ሁል ጊዜ ባለፈው እግዚአብሔርን ጸልያለሁ ብያለሁ። እንደምታዩት ተስፋ አደርጋለሁ። ለእግዚአብሔር ጸልያለሁ እንቅልፍ ይመለስልኝ። ይህን ያህል ማለት ነው። ከእንቅልፍ ጋር ተጣልተን ነበር። ቤት በልተሃል፣ ጠጥተሃል፣ ተኝተሃል።
ጓደኛዬ ተኝተህ ነበር እኮ ይለኛል። ሌሊት እኮ ተነስቼ ተኝተህ ነበር እኮ ተኝቻለሁ አውቃለሁ እንደተኛሁኝ፣ ግን ኢትስ ናት ስሊፕ። በግድ መከራ በልተህ የምተኛው እንቅልፍ ኢትስ ናት እንቅልፍ። ድክም ብሎ ደስ ብሎ ለጥ ስትለው ደስ የሚለው መከራ በልተህ ተገላብጠህ 2 ሰዓት 3 ሰዓት የምተኛው እንቅልፍ ወይ የምተኛው እንቅልፍ እንቅልፍ አይደለም። እንዴት ነው 3 ሰዓት ላይ ተኝቼ 8 ሰዓት ላይ የምተኛው? 3 ሰዓት ላይ አልጋ ላይ ወጥቼ 3 ሰዓት ላይ ነው አልጋ ላይ የወጣሁት። መጽሐፌን አንብቤ ጸልዬ 3 ሰዓት ነው አልጋ ላይ። እናቴ እንኳን እንዴት ሊገፋልህ ነው እንቅልፏ አለች። ለምን በዚህ 3 ሰዓት ላይ ተኝቼ አላውቅማ። ደክሞኝ ወጥቼ ወርጄ ምናምን ነው በቃ ትናንት ያን ያህል ደክሞኝ እንኳን እንቅልፍ አልመጣልኝ። ከ7 ሰዓት በኋላ ራሱ እናንተ ከዘጋሁ በኋላ በዛ ከተባለ ለ1 ሰዓት ተቀምጫለሁ። ወደዛ ስገላበጥ ከአይዲያ ወደ አይዲያ ኮንትሮል ለሌለኝ ነገር ሳወራ ስገላበጥ፣ ፋሚሊ ሲሄድ፣ ወደፊት ፊውቸር ሲሄድ፣ ፓስት ስመለስ፣ ፕሬዘንት ላይ ምንድነው ጥፋቴ? ብሮ የእውነት ፊክስ ዩር ስሊፕ። በጣም እንቅልፋችሁን አስተካክሉ። ኢትስ ላይክ ከእግዚአብሔር ጋር ያላችሁን ግንኙነት ማስተካከል እንደምትፈልጉት እንቅልፋችሁን አስተካክሉ። የእውነት ነው የምላችሁ። ስሜታዊ ሆኜ ነው የምናገረው፣ ምክንያቱም ሪሌተብል ነው፣ ተሰምቶኝ ነው የምነግራችሁ። እና እንቅልፋችሁን አስተካክሉ። ወደፊት ደግሞ እንቅልፌን አስተካክያለሁ ብዬ ሀውቱ በሚል ነገር ልመጣ እችላለሁ። ሀውቱ ነገር እዚህ ዶክመንቲንግ ዩር ላይፍ ላይ ትንሽ ባይጠቀምም ግን እናንተ ሊጠቅማችሁ ይችላል ካልኩኝ እና ከተስተካከለልኝ የኔ እንቅልፍ ይመጣል። እና በቃ ዲስትራክሽን ቲክቶክ፣ ሶሻል ሚዲያ ምናምን ካለ ደልቱ። ፊልም ምናምን ከሆነም አጥፉ፣ ፊልም ወይ አሳጥሩት። ዲስትራክሽን የምትሉትን ነገር ደልቱት፣ በቃ አጥፉት። ምንም ዲስትራክሽን አይኖርም። እና በቃ ምንም ማድረግ አልችልም እኔ ጀስት ዶክመንቲንግ ማይሰልፍ ፎር ፊውቸር ሚ እንደዚህ አሳልፌያለሁ ለማለት ነው። እና እናያለን ማይ ፊውቸር ሚ ይሄን አይተህ እንድታስተምርበት ነው እንጂ አንተ እንድትዋረድበት አይደለም። እና ወደፊት 5 3 4 አመት በኋላ ይሄን ቪዲዮ ወደኋላ አይተህ ኦኬ እዛ ጋም ነበርኩኝ ልትል ትችላለህ። እና አንዳንድ ጊዜ ደግሞ እግዚአብሔርን ከመጠየቅ ራሳችሁ ለማድረግ ሞክሩት። በቃ በ3 ሳምንት የሚለወጥ ነገር አይደለም። ግን ፍረስትሬትድ ስለሆንኩኝ እና በቃ እንዴት ወንድ ደግሞ ስትሆኑ ኢጎ አለ። እንዴት አልችልም የሚል ነገር አለ ውስጣችን። ወንዶች ስንሆን እንዴት አልችልም፣ ወንድ አይደለሁ፣ እንዴት ልፍስፍስ ሆናለሁ፣ እንዴት ዊክ ሆናለሁ፣ ለእንቅልፍ እንዴት እገዛለሁ ነገር የለም። ባሪያ መጽሐፍ ቅዱስም ለሁለት ባሪያ አትገዙም፣ ለአንዱ ባሪያችሁ ነው አንዱ ንጉሳችሁ ነው እንደሚባለው ለሁለት አምላክ መገዛት የለም። ባሪያ ሳይሆን ለሁለት አምላክ መገዛት የለም። እና ወይ አንዱ ባሪያችሁ ነው ወይ ለአንዱ ባሪያ መሆን አለባችሁ ለአንዱ ልጅ ስትሆኑና በቃ እንዴት በሚል ነገር ኢጎ ስላለን ወንዶች ይከብዳል ከወንድ ጋር ሲሆን። እና የምትማሩበት የምታስተምሩበት ሊሆን ይችላል። እና ይመቻችሁ። ጀስት ሳይንግ እንቅልፋችሁን አስተካክሉ። ጀስት የፍሬንድሊ ሪማይንደር ነው ወይ ደግሞ ብራዘርሊ ሪማይንደር። እና ይመቻችሁ። በሚቀጥለው ቪዲዮ እስክንገናኝ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ይህን ጀርኒ ይከታተሉ እና ጥሩ ቦታ እንደምንደርስ ተስፋ አደርጋለሁ። አሁን 3 ሰብስክራይብ ደርሻለሁ። 2 ጓደኞቼ ናቸው። አልናገርም ብዬ ነበር ለማለት ግን በኋላ ደግሞ ሁላችንም እዚህ ግሩፓችን ውስጥ ሁሉም ሰው ሶሻል ሚዲያ ላይ መስራት የሚፈልግ ሰው ስለሆነ እንዴት አትናገርም ምናምን ብቻህን ምናምን ነገር ይባላል። ለዛ ወንድም ናቸው ደግሞ እነሱ። ከዛ ለሁለቱ ተናግሬያለሁ። ይመቻችሁ። በሚቀጥለው እስክንገናኝ ፈታ በሉ። እና ዛሬ ጠዋት ተነስቻለሁ። አይ ዲድ ኢት በነዘነዘና